What's up, everybody? May the peace of Almighty God upon you, and welcome to this channel to improve your speaking skill, English with Alex. Today, I like to teach you, I like to raise you different types of words. ዛሬ በጣም አሪፍ የሆኑ ቃላቶችን እናያለን። ይሄኛውን ቪዲዮ እስከ መጨረሻው ተከታተሉት። So let's dive in it. የመጀመሪያው ምን ይላል? Just read it. Flip over. You're gonna say like flip over. Flip over. Flip over ትላላችሁ። ፍሊፕ ኦቨር ፍሊፕ ኦቨር ፍሊፕ ኦቨር ማለት አንድን ነገር መገልበጥ ነው፣ ወደታች መገልበጥ። ለምሳሌ እችኛውን ማስታወሻ እንደዚህ እያታለሁ ወደታች መገልበጥ ስፈልግ ፍሊፕ ኦቨር አድርገው ወይ ደግሞ ፍሊፕ ኦቨር ስትሉኝ ምን እንደማደርገው ሂር አይ ዱ ላይክ ዲስ ፍሊፕ ኦቨር ትላላችሁ። ፍሊፕ ኦቨር ወደታች መገልበጥ፣ እንዲህ ወደታች መገልበጥ ፍሊፕ ኦቨር እንላታለን። ፍሊፕ ኦቨር ይገነሴ flip over, flip over, flip over, flip over ትላላችሁ። ለምሳሌ አንድን ሰው መገልበጥ ትችላለህ እንዴ ብላችሁ መገልበጥ ትችላለሽ እንዴ መገልበጥ ትችላላችሁ እንዴ ብላችሁ ጥያቄ ደግሞ ስትጠይቁ can you flip over, can you flip over, can you flip over አንተ መገልበጥ ትችላለህ እንዴ yo can you flip over, yo can you flip over ትላላችሁ። ስለዚህ flip over ማለት ወደታች አንድ ነገር መገልበጥ ነው፣ ወደታች መገልበጥ። ሂር ገለሰ ፍሊፕ ኦቨር ፍሊፕ ኦቨር ወደታች ድፋው ማለት ስትፈልጉም ፍሊፕ ኦቨር ፍሊፕ ኦቨር ትላለችሁ። ፍሊፕ ኦቨር የየው ፍሊፕ ኦቨር መጽሐፉን ገልበጠው፣ ወደታች ገልበጠው። ፍሊፕ ኦቨር ቡክ ፍሊፕ ኦቨር ደ ቡክ ፍሊፕ ኦቨር ደ ቡክ ትላላችሁ። ስለዚህ ፍሊፕ ኦቨር ማለት መገልበጥ ነው፣ ወደታች መድፋት አንድ ነገር መገልበጥ ወይ ደግሞ ወደታች መድፋት ምን እንለዋለን? ፍሊፕ ኦቨር ፍሊፕ ኦቨር can you flip over ወደታች መገልበጥ ትችላለህ፣ ወደታች መድፋት ትችላለህ። can you flip over can you flip over ትላለችሁ። ወደ ሁለተኛው ልምጣ። ምን ይላል? read it roll up roll up ይገነሰ roll up ትላለችሁ። roll up roll up roll up ማለት ደግሞ አንድ ነገር መጠቅለል ነው። መጠቅለል ምን እንለዋለን? ሮል አፕ ሮል አፕ። ለምሳሌ እችኛው ማስታወሻ ጠቅልለው በሉ just like against እቺ ማስታወሻ ጠቅልለው ስትሉኝ or against roll up the notebook ስትሉኝ you're gonna just like against ልጠቅልለው okay you're gonna just roll up አደረኩት ማለት ነው። roll up ልክ እንደዚህ ስትጠቀልሉ ምን እንለዋለን? roll up roll up ትላላችሁ። ለምሳሌ አንድ ሰው መጠቅለል ትችላለህ እንዴ ወይ ደግሞ ትችያለሽ እንዴ ትችላላችሁ እንዴ ብላችሁ ደግሞ ጥያቄ ስትጠይቁም እንደምትሉት can you roll up can you roll up can you roll up ጥያቄ መልክ can you roll up አንተ ጠቅልለው yo roll up yo roll up ትላላችሁ። ስለዚህ roll up ማለት አንድ ነገር መጠቅለል ነው። መጠቅለል roll up እንለዋለን። roll up አረ እኔ መጠቅለል እችላለሁ I can roll up I can roll up I can roll up I can roll up ትላላችሁ። I can roll up ስለዚህ roll up ማለት መጠቅለል የሚለውን ይተካል። ሱኬ ወደ ሶስተኛው እንምጣ። ምን ይላል? አንብቡት። blurt out blurt out ኢትዮጵያን አክሰንት ከሆነ blurt out እንላለን። blurt out blurt out ትላላችሁ። ኢትዮጵያን አክሰንት ከሆነ ግን አሜሪካን አክሰንት ከሆነ blurred out blurred out blurred out ትላለችሁ። የማን አክሰንት ከሆነ? አሜሪካን አክሰንት ከሆነ blurred out blurred out ትላለችሁ። blurred out አይደለም blurred out ቲ blurred የምትለው ላይ ቲ blurred የምትለው ላይ ቲ ዲ ሳውንድ ይኖራታል። ወይ ደግሞ ወደዛው አልፈን out ከምንል out blurred out ይገርሰ blurred out blurred out ማለት ሳይታሰብበት ወይ ደግሞ ሳታስቡበት አንድ ነገር ስትናገሩ ሳላስብበት ነው እኮ ያልኩት ስትሉ blurred out ነው የምትሉት። blurred out አንተ ሳታስብበት አትናገር ወይ ደግሞ ሳታስቢበት አትናገሪ፣ ሳታስቡበት አትናገሩ ስትሉ ምን እንደምትሉት don't blurred out don't blurred out don't blurred out አንተ ሳታስብበት አትናገር፣ ሳታስብበት አታውራ። yo don't blurred out yo don't blurred out don't blurred out ትላላችሁ። ለምሳሌ አረ ሳላስብበት ነው እኮ ያልኩት፣ ሳላስብበት ነው እኮ የተናገርኩት ስትሉስ ምን እንደምትሉት I blurred out I blurred out I blurred out hey sorry I blurred out
አይ ብለርድድ አውት ትላለችው። አይ ብለርድድ አውት፣ አይ ብለርድድ አውት ሳላስብበት ነው እኮ ወይ ደግሞ በቃ ሳላስብበት ነው ያልኩት። አይ ብለርድድ አውት፣ አረ ይቅር በለኝ ሳላስብበት ነው ያልኩት። ፓርደን ሚ አይ ብለርድድ አውት፣ ፓርደን ሚ አይ ብለርድድ አውት፣ ፓርደን ሚ አይ ብለርድድ አውት፣ ፓርደን ሚ አይ ብለርድድ አውት ትላለችው። ስለዚህ ብለርድ አውት ማለት ሳይታሰብበት ወይ ደግሞ ሳታስቡበት አንድ ነገር ማለት መናገር የሚለው ይተካዋል ማለት ነው። ኦኬ ደርስ ዳይቨን አራተኛው ምን ይላል? just read it. pass away, pass away. you gotta say pass away, pass away, pass away ማለት ማረፍ ነው ወይ ደግሞ መሞት፣ ሞት የምንለውን pass away፣ pass away ትላለችው። pass away፣ pass away አረፈ ወይ ደግሞ ሞተ፣ ሞት ወይ ደግሞ ማረፍ ምን እንለዋለን? pass away እንላለን። pass away ኦኬ እሱ ሞቷል። he passed away, he passed away, he passed away, he passed away እሱ እኮ ሞቷል። he passed away ትላላችሁ። past ለምንድነው ኢዲ የጨመርንበት? ኢዲ የጨመርንበት ድርጊቱን መከሰቱን ለማሳየት ነው ወይ ደግሞ ፓስት ለማድረግ ስንፈልግ አንዳንድ ቃላቶች ላይ ኢዲ በመጨመር ፓስት እናደርገዋለን። he passed away እሱ ሞቷል። he passed away እሷ ሞታለች። she passed away, she passed away, she passed away, she passed away ትላለችው። ስለዚህ pass away ማለት ሞት ወይ ደግሞ ማረፍ የሚለውን ይተካል። እሱ አረፈ እኮ እሱ ሞተ እኮ ስትሉ ደግሞ he passed away, he passed away, he passed away, he passed away ትላለችው። ስለዚህ pass away ማለት ሞት ወይ ደግሞ ማረፍ የሚለው ይተካል ማለት ነው። አምስተኛው ምን ይላል? see off, see off, see off. you're gonna say see off. see off ማለት መሸኘት ነው። አንድን ሰው መሸኘት ምን እንለዋለን? see off እንለዋለን። see off፣ see off። እስቲ ለምሳሌ ሸኘኝ፣ አረ ሸኘኝ ስትሉ ምን እንደምትሉት? see me off፣ see me off። እኔም መሸኘት ትችላለህ እንዴ? ወይ ደግሞ እኔም መሸኘት ትችላለሽ እንዴ? መሸኘት ትችላላችሁ እንዴ ብላችሁ ደግሞ ጥያቄ ስትጠይቁ can you see me off፣ can you see me off፣ can you see me off ትላለችሁ። can you see me off፣ can you see me off። ስለዚህ see off ማለት አንድን ሰው መሸኘት ነው። ሸኘኝ፣ በቃ እባክህ ሸኘኝ፣ እባክህ ሸኘኝ ስትሉ ስም እንደምትሉት please see me off፣ please see me off፣ please see me off። አረ ልሸኝህ፣ ልሸኝህ፣ አንተን ልሸኝህ ስትሉስ ወይ ደግሞ አንቺን ልሸኝሽ፣ አረ ልሸኛችሁ ስትሉስ ደግሞ ምን ትሉት? ይገነሰ see you off፣ see off፣ let me see off። እስኪ ልሸኝህ፣ እስኪ ልሸኝሽ፣ እስኪ ልሸኛችሁ። let me see off፣ let me see off፣ let me see you off፣ let me see off፣ let me see you off ትላላችሁ። let me see you off ልሸኝህ፣ ልሸኝሽ፣ ልሸኛችሁ፣ እስኪ ልሸኝሽ፣ እስኪ ልሸኛችሁ፣ እስኪ ልሸኝክ ማለት ስትፈልጉ let me see you off፣ let me see you off፣ let me see you off ትላላችሁ። let me see you off ትላላችሁ ትጠቀማላችሁ ማለት ነው። ኦኬ አንድ እንድገማት። የመጀመሪያው ምን ነበር ያልነው? እስኪ አስታውሱ። አረ አስታውሱ እንዳይረሳ። የመጀመሪያው ምን ነበር? flip over፣ flip over፣ flip over እንላለን። flip over አንድ ነገር ወደታች መገልበጥ፣ ወደታች መድፋት flip over እንለዋለን። ሁለተኛው ምን ነበር ያልነው? ቻቻ አስታውሱ። roll up፣ roll up ማለት አንድ ነገር መጠቅለል፣ መጠቅለል ምን እንለዋለን? roll up። እኔ መጠቅለል እችላለሁ። I can roll up፣ I can roll up ትላላችሁ። ስለዚህ roll up ማለት አንድ ነገር መጠቅለል። ሶስተኛው blurred out፣ blurred out አትበሉ፣ blurred out፣ blurred out፣ blurred out፣ blurred out ማለት ሳይታሰብበት መናገር ወይ ደግሞ አንድ ነገር ሳታስቡበት ማለት blurred out እንላለን። እኔ ሳላስብበት ነው ያልኩት። I blurred out፣ I blurred out። አራተኛው see off፣ you're gonna say see off፣ see off አንድ ሰው መሸኘት፣ ልሸኝህ፣ see you off። ኦኬ አንተን ልሸኝህ ወይ አንቺን ልሸኝሽ፣ እናንተን ልሸኛችሁ። let me see you off፣ let me see you off ትላላችሁ። let me see you off ትላላችሁ። አረ ሸኘኝ፣ please see me off፣ see me off፣ please see me off ትላላችሁ።
ኦኬ የመጨረሻው ምን ነበር ያልነው? ፓስ አዌይ ፓስ አዌይ ፓስ አዌይ ሞት ወይ ደግሞ ማረፍ ፓስ አዌይ እንላለን። እሱ እኮ አረፈ። ሂ ፓስድ አዌይ ሂ ፓስድ አዌይ ሂ ፓስድ አዌይ እሷ እኮ አርፋለች። ሺ ፓስድ አዌይ ሺ ፓስድ አዌይ ሺ ፓስድ አዌይ ትላላችሁ። ይሄ ዛሬ ያዝነው ይሄኛው ነው። ይሄኛው ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በኦንላይን መማር የምትፈልጉ ካላችሁ በዚህኛው ስልክ ቁጥር ደውላችሁ ለተጨማሪ መረጃ መጠየቅ ትችላላችሁ። God bless you, protect you, whatever you are, stay blessed.